ይሄ ልብስ ደግሞ እንግዲህ በጣም የሚያምር ቆንጆ ልብስ ነው። እንግዲህ አሁን ላይ ዲስካውንት የወጣባቸው ልብሶች ናቸው እንጂ በጣም ጥበብ እየጨመረ ያለበት ጊዜ ላይ ነን ያለነው። ክሩም ሁሉም ነገር በጣም ዋጋ ጨምሯል። ይሄ ልብስ እዩት እንዴት እንደሚያምር የሚያምር ልብስ አረንጓዴ ነው። ወርቅ ዘቦ ደግሞ ሲልቨር ወርቅ ዘቦ አለው። በጣም ሜዳው ላይ እኩል ከክሩ እኩል ወርቅ ዘቦ። ይሄ ልብስ እንግዲህ በጣም ውድ የነበረ ልብስ ነው። 22 23 ሺህ ብር ሲሸጥ የነበረ ልብስ ነው። ዛሬ ደግሞ እንግዲህ ዲስካውንት ኖሮት ይሄን የመሰለ ልብስ በ16 ሺህ ብር ቆንጆ ሆኖ ይሰራላችኋል። ሰላም እንዴት ናችሁ? ዛሬ ደግሞ ከሰላም ሀበሻ አዳዲስ ለፋሲካ ይሆናሉ ያልኳቸውን ዲስካውንት ያወጣሁባቸውን ቆንጆ ጥበቦች እያሳየኋችሁ አብረን ቆያለን። እኔ ደግሞ እንደዚህ እንግዲህ ልብስነቱ ከመነን ወጣ ያለ ባልመዳ በሚሰራ በሚባለው እንደምታዩት እንደዚህ የሚያምር ልብስ እንግዲህ ከፈለጋችሁ ይሄንም ኦርደር ማድረግ ትችላላችሁ። እንግዲህ ይሄ እንኳን ዲስካውንት የወጣበት ባይሆንም ግን በዓሉን ምክንያት በማድረግ ዲስካውንት ወጥቶበታል። ይሄም እንግዲህ ሌሎችንም እያሳየዋችሁ አብረን ምንቆይ ይሆናል። ዲስካውንቱ ግን የሚቆየው እስከ ፋሲካ ድረስ ስለሆነ ፈጥናችሁ እዘዙ። እኔም ጥሩ ነገር ሰርቼ እልክላችኋለሁ። እያሳየዋችሁ አብረን እንቆይ። ዛሬ ደግሞ እንግዲህ እንደዚህ ፋሸብረቅ ካለ ልብስ ነው የምንጀምረው። ይሄ ልብስ እንግዲህ በጣም ውድ የነበረ ልብስ ነው። 22 23 ሺህ ብር ሲሸጥ የነበረ ልብስ ነው። ዛሬ ደግሞ እንግዲህ ዲስካውንት ኖሮት ይሄን የመሰለ ልብስ በ16 ሺህ ብር ቆንጆ ሆኖ ይሰራላችኋል። ነጠላዋም እንደምታዩት በጣም ነው የምታምረው። ቆንጆ ጥበቦች ናቸው። አይዋት እንዴት እንደሚያምር ነጠላው ራሱ በጣም ትልቅ ነው። 2 ሜትር ከ20 ነው። ጨርቁም ደግሞ 2 አይን የሚባለው ጨርቅ ነው። ልብስነቱ በጣም የሚያምር ነው። ጥበቡ በደንብ የሚያዘንጥ ቆንጆ ጥበብ ነው። የሚያምር ልብስ ነው ይሄ። እንግዲህ የዚህ ዲስካውንትም እስከ ፋሲካ ነው የሚቆይ 16 ሺህ ብር። ይሄ ልብስም እንግዲህ በወርቅ ዘቦ በደንብ ያሸበረቀ ሜዳው በሙሉ ወርቅ ዘቦ ብቻ በሚባል ማለት ነው። እንግዲህ ጠቆር ያለ ከለር ደግሞ ምንጊዜም ከመነን ጋር ፋ ያለ ነው። በጣም የሚያደምቅ ልብስ ነው። ልብሷን በጣም ታምራለች። አይዋት እንዴት እንደምታምር እቺ ልብስ እንግዲህ ቆንጆ ሆና በምትፈልጉት ቆንጆ ሆኖ ተሰርቶ አልቆለት 12 ሺህ ብር። እነዚህ ሁሉ እንግዲህ ዛሬ ዲስካውንት የወጣባቸው ዋጋ ናቸው እንጂ ዋጋውን መቼም ታውቁታላችሁ። ውድ ልብስ ነው። ይሄ ደግሞ እንግዲህ አረንጓዴ ነገር ነው። ወደ ጎመኔ ትንሽ ጠጋ ይላል። አዩት እንዴት እንደሚያምር ወርቀ ዘቦ በደንብ አለው። ይሄ ሜዳው አረንጓዴ ወርቀ ዘቦ በጣም አለው። የሚያምር ልብስ ነው። በግሩፕም ቢለበስ ለብቻም ቢለበስ የምትወዱት ቆንጆ ልብስ ነው። ዝም ያለ ነው ግን በቃ የሚያምር መነኑ ራሱ ንጽህናው እዩት እንዴት እንደሚያምር ቆንጆ መነን ነው። በጣም ነው የሚያምር። ነጠላው ሰፋ ያለ ነው። ቆንጆ ነው። ልብሱ 2 አይን መነን ነው። ይሄ ቆንጆ ነው ተሰርቶ። ይሄም 12 ሺህ። ይሄ ልብስ ደግሞ እንግዲህ እንዴት እንደሚያምር እዩት። በጣም የሚያምር ልብስ ቆንጆ ልብስ ነው። ደረጃ ልብስ ነው። ይሄ ልብስ እድለኛ የሆነ ሰው ነው የሚለብሰው እንጂ እኔ አሁን ከፋሲካ በኋላ በኦርደር እናሰራው ብትሉም ይሄ ከ20 ሺህ ብር በታች የማይሰራ ልብስ ነው። ቆንጆ ልብስ ነው። ይሄ ልብስም እንግዲህ ከወገብ በላይ በምትፈልጉት ተጠልፎ ነጠላዋንም ላሳያችሁ። በጣም ነው የምታምር ነጠላዋ። እዩት ነጠላው ትልቀት ራሱ እዩት ምን እንደሚያክል 2 ሜትር ከ20 በላይ ነው። ይሄ በጣም የሚያምር ነው። ግን ዝም ብሎ ቆንጆ ልብስ እውነት በጣም ወዶ ልብስ ነው። አንገቷ በዚች ብቻ ራሱ መጠለፍ ትችላለች። በራሷ በዚች በደረጃዋ በጣም የምታምር ቆንጆ ልብስ ናት። ይሄም ቆንጆ ነው ተሰርቶ አልቆ 14 ሺህ። እንግዲህ የዛሬው ዋጋ አብዛኛው ትልልቁ ጥበብ ራሱ በቀጭን ጥበብ ዋጋ ነው እየወጣ ያለው። እንግዲህ እናንተ ደግሞ ይሄን ልብስ ብላችሁ ፈጠን ብላችሁ ዘዙ። እኔም ቶሎ ሰርቼ ልክላችኋለሁ። ይሄን ልብስ እዩት እንዴት እንደሚያምር የሚያምር ልብስ አረንጓዴ ነው። ወርቅ ዘቦ ደግሞ ሲልቨር ወርቅ ዘቦ አለው። በጣም ሜዳው ላይ እኩል ከክሩ እኩል ወርቅ ዘቦ አለው። ሲመጣ ነው የምታዩት ዲዛይኖቹ እንዴት እንደሚያምሩ። ፈርጦቹ እንግዲህ ይታያቸዋል። ቆንጆ ልብስ ነው። ነጠላውም እዩት 2 ከ20 ነው። በጣም የሚያምር ልብስ ነው።
ይሄም ቆንጆ ሆኖ በምትፈልጉት ተሰርቶ አልቆ 14000 ብር። በጣም የሚያምር ልብስ ነው። ዝም ያለ ቆንጆ አረንጓዴ የሚመስል ከለር ነው። በጣም ደስ ይላል። እቺ ልብስ ደግሞ እንግዲህ ህይወት በአረንጓዴ ሸብረቅ ያለች እጇ ጉርድ ሆና ስትሰራ ራሱ የምታምር ቆንጆ ልብስ ናት። ወርቀ ዘቦ ደግሞ በደንብ አለው። አረንጓዴ ይበዛዋል። በጣም ነው የሚያምር። አረንጓዴ ወርቀ ዘቦም አለው፣ ነጭ ሲልቨርም አለው። ቅልቅል ነው። በጣም ነው የሚያምር። ነጠላውም ደግሞ እንደምታዩት ቆንጆ ነው። እዚህም ደግሞ ጊፍት መስጠት ለምትፈልጉ ለፋሚሊ፣ ለእናቴ፣ ለእህቴ፣ ለቤተሰብ ያድርሽልኝ ስትሪ ደግሞ ደስ እያለኝ አደርስላችኋለሁ። እኔም እንድሰጥላችሁ ከፈለጋችሁ ሄጄ እሰጥላችኋለሁ። በዴሊቨሪ እልክላችኋለሁ። ይሄ ቆንጆ ሆኖ ተሰርቶ አልቆ 12000 ብር። ለጥሩ ነገር መተባበር ግድ ነው በሚለው እናንተም ጥሩ ነገር ደስ የሚያሰኝ ነገር ስታስቡ እኛም ደግሞ እንደዛው ከእናንተ ጎን መሆን አለብን። ከስተመሮቼ ፋሲካ በዓል እየመጣ ነው እንግዲህ። እቺ ልብስ ደግሞ እያት እንዴት እንደምታምር ቆንጆ ልብስ ናት። ዲስካውንቱን ተጠቀሙ። እንግዲህ ከዲስካውንት በኋላ ግን አምጩ ብትሉኝም የትም አይመጣም። ያው ይሸጣል። ቀድሞ ያዘዘ ነው ሁሉንም ሊያገኝ የሚችለው። ይሄ ልብስም እንግዲህ ቆንጆ ልብስ ነው። እንደምታዩት ዝም ያለ ነው። በጣም የሚያምር ልብስ ነው። ወርቀ ዘቦ ግን በደንብ አለው። ቢጫ ወርቀ ዘቦ አለው። ይሄ ቆንጆ ሆኖ ተሰርቶ አልቆለት ይሄም 10000 ብር። ይሄ ልብስ ደግሞ እንግዲህ በጣም የሚያምር ቆንጆ ልብስ ነው። እንግዲህ አሁን ላይ ዲስካውንት የወጣባቸው ልብሶች ናቸው እንጂ በጣም ጥበብ እየጨመረ ያለበት ጊዜ ላይ ነን ያለ ነው። ክሩም ሁሉም ነገር በጣም ዋጋ ጨምሯል። ያ ደግሞ እንግዲህ በዓልን ምክንያት በማድረግ ዲስካውንት አውጥተናል ለውድ ከስተመሮቼ። እዩት፣ ነጠላው ራሱ ምን እንደሚያክል ትልቅ ነጠላ ነው። በጣም ነው የሚያምረው። ይሄን ቆንጆ ሆኖ ተሰርቶ አልቆለት 14። ይሄ ልብስ ደግሞ አዲስ ልብስ ነው። እውነት በጣም የሚያምር ልብስ ነው። የከለር አገባቡ በቃ ዝም ያለ ወርቀ ዘቦ ደግሞ በእነዚህ በነጮቹ ፓርት አለው። በጣም የሚያምር ልብስ ነው። ነጠላዋን እያት እንዴት እንደምታምር ከራሱ ከዋና ጥበብ የተወሰደች ነች። ቆንጆ ነጠላ ናት። እያት እንዴት እንደሚያምር ቆንጆ ልብስ ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆለት 12000። ይሄ ፐርፕል ከለርም በጣም ነው የሚያምረው። እዩት፣ ቆንጆ ልብስ ነው። እንግዲህ ካለን ጊዜ አንፃር እንግዲህ ትንሽ ፈጠን ልባችኋለሁ። ያው እናንተ ደግሞ ስክሪንሾት እያደረጋችሁ ትልኩልኛላችሁ። ይሄ ጥበብን በምትፈልጉት እንግዲህ ነጠላዋንም እዩት፣ ቆንጆ ነጠላ ናት። በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ ይሄም 12000። ይሄ ጥበብን ደግሞ እዩት እንዴት እንደሚያምር ቆንጆ ጥበብ ነው። ነጠላዋንም ሳያችኋለሁ። ዋና ጥበቡን በጣም የሚያምር ጥበብ ነው። ቆንጆ ልብስ ነው። ነጠላውንም ላሳያችሁ። ምንም ፈርስ የሚባል ራሱ የለው። ይሄ ልብስ ደግሞ እዩት፣ ነጠላው ቆንጆ ነጠላ ነው። ይሄ ደግሞ በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 13000። ትልቅ ጥበብ ነው። ይሄ ልብስ ደግሞ እንግዲህ ወደ በርገንዲ ከለር ትንሽ ቀረብ ይላል። በቃ ልብሱ በወርቀ ዘቦ ብቻ ነው የተሰራው መባል ይችላል። ሙሉ በቃ ክር ትንሽ ውስን ክር ነው ያለው። ዲዛይኖቹም ወርቀ ዘቦ ናቸው። መደቡ በወርቀ ዘቦ ያሸበረቀ ልብስ ቆንጆ ልብስ ነው። ሲሰራ የሚያምር ልብስ ነው። ይሄ ልብስ ነጠላውንም እዩት፣ ትልቅ ነጠላ ነው። በጣም የሚያምር ነጠላ ነው። ቆንጆ ልብስ ነው። ይሄን በምትፈልጉት ቆንጆ ሆኖ ተሰርቶ አልቆ 12000። አሁን ደግሞ መካከለኛ ጥበብ ያዘጋጇቸውን ነው የማሳያችሁ። እዩት፣ መነኑ ራሱ እንዴት እንደሚያምር ንጹህ መነን በጣም ነው የሚያምረው። እንግዲህ እጃችሁ ሲገባ ትመሰክሩልኛላችሁ። በጣም ነው የሚያምረው እንደምትሉኝ አልጠራጠርም። ነጠላዋም ቆንጆ ነጠላ ናት። መካከለኛ ጥበብ የሚባሉ ናቸው እነዚህ፣ ቆንጆ ናቸው።
ደረጃ ናቸው። ነጠላው ራሱም እንደሚያክል እዩት። ቆንጆ ነጠላ ነው፣ የሚያምር ነጠላ ነው። ይችኛው አንደኛዋ ደረጃ እንደዚህ ደግሞ ተቆርጣ ፏ ብላ መሰራት ትችላለች። አንድ ደረጃ መውጣት ይችላል። በጣም የሚያምር ልብስ ነው። እዚህ ጋር ያለው ወርቀ ዘቦ ራሱ ልዩ ነው የሚያደርገው። ይሄም ቆንጆ ሆኖ ተሰርቶ አልቆ 10 ሺህ ብር። ይሄ ልብስ ደግሞ እዩት። በዚህ ልብስ እንዴት ልደምቁ እንደምትችሉ ምንም መገመት ቀላል ነው። ደረጃ ልብስ ነው። ይሄም ደግሞ ግማሽ ደረጃውም እንደዚህ መቀነስ ይችላል። ይኖርልኛልም ሰው ይኖርለታል፣ ይቻላል። ፍላወሮች በጣም ነው የሚያምሩት። ቀይ በቢጫ እንግዲህ የሚያደምቅ ከለር ነው፣ የታወቀ ነው። ይሄም ቆንጆ ሆኖ ተሰርቶ በምትፈልጉት ከወገብ በላይ ተጠልፎላችሁ 10 ሺህ ብር። ወይነ ጠጅ ከለር ደግሞ የምትፈልጉ ይሄው ደረጃ ልብስ ነችም። ወይነ ጠጅ በጣም ነው የምታምር። እዩት፣ ጠጋርገህ ሳይልኝ በጣም የሚያምር ልብስ ነው። ቆንጆ ልብስ ነች። እንዲህ አንዷ ደረጃም ደግሞ መቀነስም ትችላለች፣ ትቀነስም ደግሞ እንደዚህ መሰራት ትችላለች። እቺን በምትፈልጉት ቆንጆ ሆና ተሰርታ 10 ሺህ ብር። ይሄ ልብስም ደግሞ እንግዲህ እዩት እንዴት እንደሚያምር፣ የሚያምር ቆንጆ ልብስ ነው። ደረጃ ልብስ ናቸው። በጣም ነው የሚያምሩ። 3 ደረጃ ልብስ ነው። ቆንጆ ልብስ ነው። ዋናዋ ጥበብ መሀል ላይ ያለች። በምትፈልጉት በዚህም ሆነ በዚህም ይጠለፍላችኋል። ይሄን በምትፈልጉት ነጠላዋንም እዩዋት። ነጠላዋ ራሱ እንዴት እንደምታምር በምትፈልጉት ዲዛይን ቆንጆ ሆኖ ተሰርቶ አልቆ ይሄም 10 ሺህ ብር። እንግዲህ በመጪው በዓል ነው እንደዚህ ዲስካውንት የወጣባቸውን ዋጋ የወጣባቸውን ልብሶች ደግሞ ለፋሚሊም ለተለያየም ሰርፕራይዝ ለማድረግ የምትፈልጉት ጊፍት መላክ ለምትፈልጉት አሁን እድሉን መጠቀም ጥሩ ነው። እንዲቀነስ ያለ ነገር ሲገኝ ጥሩ ነው ብዬ አስባለሁ። እቺም ልብስ ቆንጆ ልብስ ናት። ደረጃ ልብስ ናቸው። በጣም ነው የሚያምረው። ይሄ ልብስ ደግሞ ሜዳው ሙሉ ሻምፓኝ ወርቀ ዘቦ ነው። አረንጓዴ እና እነዚህ ክሮቹ ላይ ግን ምንም ወርቀ ዘቦ የለውም። ይሄም እንደ ሌሎቹ ልብሶች እንደዚህ መቀነስና ተቆርጦ መሰራት ይችላል። ቆንጆ ልብስ ነው። ይሄን በምትፈልጉት ቆንጆ ነው ተሰርቶ አልቆለት 10 ሺህ ብር። እቺ ልብስም እንግዲህ በጣም የምታምር ልብስ ናት። ትልቅ ጥበብም አላት። እቺ በቀጭኑ ከትልቅ ጥበብ ተቆርጣ የወጣ ጥበብ ናት። በጣም የምታምር ልብስ ነች። ጥላዋም እንግዲህ እንዴት እንደምታምር እዩዋት። ቆንጆ ነጠላ ናት። ቀሚሷም እንደዚህ በወራጅ መሰራት ይችላል። አንገቷ ብቻ መሰራት ትችላለች። በጣም የምታምር ልብስ ነች። እቺም ቆንጆ ነው ተሰርታ አልቃ 10 ሺህ ብር። እንግዲህ እነዚህ ደግሞ በቃ እነዚህ ልብሶች ራሱ በጣም ነው የሚያምሩት። ደረጃ ልብስ ናቸው። በጣም ነው የሚያደምቁት። ይሄ ልብስ እንግዲህ ቆንጆ ሆኖ ተሰርቶ አልቆ ደረጃው ይቀነስ ካላችሁ ተቀንሶ 10 ሺህ ብር። ይሄም ልብስ እንግዲህ በጣም ነው የሚያምረው። ቀይ ነገር እንግዲህ እንዴት እንደሚያደምቅ ለእናንተ መንገር አይጠበቅብኝም። በጣም ዝም ያለች ልብስ ነች። ሜዳው ላይ ግን ቀይ ወርቀ ዘቦ አለባት። በጣም ያምራል። ቆንጆ ልብስ ነው። ይቺም ቆንጆ ሆኖ ተሰርታ አልቃ 10 ሺህ ብር። ይሄ ደግሞ እንግዲህ የሚያምር አረንጓዴ ቆንጆ አረንጓዴ ልብስ ነው። ቆንጆ በጣም ሲሰራ የሚያምር ልብስ ነው። እኔ ሰርቼዋለሁ ለግሩፕም ቆንጆ ልብስ ነው። ዝም ያለ ሆኖ ግን የሚያዘንጥ ልብስ ነው። ዲዛይኖቹ ራሱ እንደ አብስትራክት ናቸው። በምትፈልጉት እዚህ ውስጥ ብዙ ዲዛይን አለ። በዚህ ጥለፊልኝ ብትሉ ይሄም ቆንጆ ሆኖ ተሰርቶ አልቆ 12 ሺህ። አሁን ደግሞ የማያሳያችሁ ዋጋቸው 8 ሺህ ብር የሆኑ ቀጫጭን ጥበቦችን ነው። እንግዲህ ካሁን በፊትም ዲስካውንት አውጥቼ ነበረ። እንግዲህ ከስተመሮቼ ልብሶቹን አይታችሁ ወዳችሁታል። እነዚህ ልብሶች እንግዲህ በሙሉ እንደዚህ እየደረደርኩ ላሳያችሁ። እነዚህ በሙሉ 8 ሺህ ብር ናቸው። በጣም ነው የሚያማምሩት። እዛው ራሱ ላይ እየደራረብኩ ላሳያችሁ ካለኝ ጊዜ አንፃር። ቆንጆ ቆንጆ ቀጫጭን ናቸው። ደረጃዎቹ ምን ጊዜም አንዳንዱ ደረጃ መቀነስ ይችላል። ሁሉም ልብስ በሚባል መቀነስ ይችላል። እንደዚህ ሌላም ጊዜ እንደማሳያችሁ መቀነስ ይችላሉ። እያያችኋቸው
ማይቀነሰው ደረጃ እንደዚህ አይነት ደረጃ ነው። ይሄ ላይ ያለው ደረጃ መቀነስ አይችልም። እቺም ቆንጆና ተሰርታ አልቃ 8000 ብር። እዩት መነኑ ራሱ እንዴት እንደሚያምር ጽድት ያለ መነን፣ ቆንጆ መነን ነው። ያው እንግዲህ መጪው በዓል ነው፣ በዓልን ፏ ማለት ነው። ይሄው እቺም ቀጭን ጥበብ ነች፣ በወራጅ መሰራት ትችላለች። እቺኛም ቆንጆ ነች። እቺም 8000 ብር። እነዚህ በቃ ቀጫጭን የተባሉት 8000 ብር። እንግዲህ እነዚህም የሚያማምሩ ልብሶች በሙሉ 8000 ብር ናቸው። እንግዲህ ተጠቀሙበት እድሉን። ቆንጆ ቆንጆ እንደምታዩት መነኑ ራሱ ሲያምር፣ እነዚህ ሁሉ እንዲህ ያማሩ ልብሶች 8000 ብር ናቸው። ስክሪንሾት እያደረጋችሁ እንግዲህ ላኩልኝ። ካለን ጊዜ አንፃር ነው ሁሉንም እየከፈትኩ ማብራራት ያልቻልኩት። እንደተጣጠፉ እያሳየኋችሁ ያለሁት እነዚህ በሙሉ 8000 ብር ሂሳብ ናቸው። ደረጃ ልብሶችም አሉ። አይዋቸው እንዴት እንደሚያምሩ። አሁንን እቺ ልብስ እንግዲህ በጣም ነው የምታምር፣ ቆንጆ ልብስ ናት። አይዋት ደረጃ ልብስ ነች። እቺም ቆንጆ ሆና ተሰርታ አልቃ 8000 ብር ልብስ ነች። በጣም ነው የምታምረው። ቢጫ ነገር ምን ጊዜም ያደምቃል። እዩት ይሄ ራሱ እንዴት እንደሚያምር። ይሄ ልብስ ራሱ እዩት መነኑ፣ አርቡ፣ ስፋቱ እንዴት እንደሚያምር ቆንጆ ልብስ ነው። ይሄም 8000 ብር ነው። እንግዲህ ለዛሬ ይሆናሉ ያልኳቸውን ለፋሲካ ዲስካውንት የተደረገባቸውን ቆንጆ ቆንጆ የሚያማምሩ ጥበቦች ሳሳያችሁ ቆይቻለሁ። አድራሻችን አዲስ አበባ 22 ጸዲ ፕላዛ ላይ ይገኛለሁ። ስልኬ 0963732121 ብላችሁ በዋትስአፕ በቴሌግራም ብትደውሉልኝ እመልሳለሁ። አመሰግናለሁ።